በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ፣ የሶሓቦች ታሪክ፣ የትላላቅ ስብዕናዎች ታሪክ፣ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ። ዓቲቃ ረዲየላሁ ዐንሃ ሰይድና ዑመርን ረዲየላሁ ዐንሁ በድንገት ተለየቻቸው። እሳቸውም በድንገት ተለየዋት። ዑመር እንደ ዓብዱላህ ለመናዘዝና ከእርሳቸው በኋላ ዓቲቃ ምን ማድረግ እንዳለባት ሳይነግሯት ቃል ኪዳን የለ፣ አደራ የለ፣ ለሱብሒ ሰላት እንደወጡ ወደ ቤት ሳይመለሱ ቀሩ። የዓቲቃ ሐዘን ከባለፈው በባሰ ሁኔታ እጅግ አድርጎ ከፋ። ዓቲቃ የደረሰባት ሐዘን እጅግ ከባድ ስለነበር ከውስጧ አልወጣ አላት። ለሰላት መስጂድ እየሄደች መመለስና በብቸኝነት ከሰው ተገልላ አላህን መገዛቱን ተያያዘችው። ትልቁ ችግር የማታው አስፈሪ ህልም ነበር። ዓቲቃ ከዚያን ቀን ጀምሮ በህልሟ አቡ ሉሉእ ሰይድና ዑመርን ሊወጋቸው ሲል ሰይድና ዑመርን አድናለው ብላ ስትወጋ ስትወራጭና ስትጮህ በላብ ተጥለቅልቃ ጠጠረጭ ባለበት ሌሊት ከእንቅልፏ ኃይለኛው ጩኸቷ ያባንናታል። ምን አይነት የሚስት ፍቅር ነው! ዓቲቃ ምን አይነት የባለ ትዳሮች በተለይም የሴቶች ተምሳሌት ነበረች! በዚህ ሁኔታ ላይ እንዳለች ከቀን ወደ ቀን ትንሽ እያገገመች 3 ወሯን ጨረሰች። ሌላ ጊዜ ከተፋለ ይህችን ውብ ሴት ትዳር በቃት፣ እስቲ እርሷንና ሐዘኗን ለብቻው እንተዋቸው የሚል ግን አልነበረም። አዎ ማንም ቢያገባት ወዲያው ሸሂድ እንደሚሆን ልቡ እያወቀ ምርጧን የአላህን ባሪያን ዓቲቃን ለትዳር ከመጠየቅ ወዴት ይሸሻል? ይህስ ማን ይሆን ደግሞ ዓቲቃን ለትዳር የሚጠይቃት? እዚያ ላይ ካሉት የረሱል ዓለይሂ ሰላቱ ወሰላም ሶሓቦች ዓቲቃን ብትሆን ከሰይድና ዑመር ረዲየላሁ ዐንሁ ጋር ሆና ማንም ሰው ለትዳር ይፈልገኛል ብላ አላሰበችም። ግና እዚህ ላይ ዓቲቃ ግምቷ ልክ አልነበረም። በሚገርም ሁኔታ አንድ የማትጠብቀው ሶሓቢ ዓቲቃን ለትዳር እንደሚፈልጋት ሁነኛ ሰው ላከባት። ነቢያችን ዓለይሂ ሰላቱ ወሰላም ሲናገሩ ሁሉም ነቢያቶች ሐዋርያ ነበራቸው፣ የኔ ሐዋርያ እርሱ ነው በማለት የተናገሩለት ውድ ሶሓቢይ ነው። ይህ ሰው ሐዋርይ ማለት ከነቢይ የማይለይ የሚኻድም፣ የሚያማክር፣ መልእክት የሚያስተላልፍ፣ ለነቢይ ቅርብ የሆነ ሰው ማለት ነው። የነቢይ ወዳጅ ይህ ዓቲቃን ለትዳር የጠየቀው ሶሓቢይ የረሱል ዓለይሂ ሰላቱ ወሰላም ሐዋርይ ተብሎ ቅጽል ስም የተሰጠው ነው። የረሱል ዓለይሂ ሰላቱ ወሰላም የአክስት ልጅ ማለትም የሰፊያ ልጅ ከ10 በጀነት ቃል ከተገባላቸው ሶሓቦች አንዱ ነበር። ይህ ሶሓቢይ እስልምናን የተቀበለው በ8 ዓመቱ ሲሆን ልጅ ሳለ የገዛ አጎቱ በእሳት እያቃጠለው ሙሐመድን አስተባብል እያለ ክፈር እያለው ያሰቃየው ነበር። ያኔ ያን ስቃይ ችሎ አለፈ። በ18 ዓመቱ ግን ከመካ ወደ መዲና ተሰደደ። ይህ ታላቅ ሶሓቢይ ወደ ሐበሻ በመሰደድም እኛ ከጠጣነው ውሃ የጠጣ፣ እኛ ያደግንበት አፈር የረገጠ፣ ለእኛም የቀረበ ሶሓቢይ ነው። በኡሑድ ጦርነት ላይ ሙስሊሞች ብዙ ተጎድተው ደክመው ሳለ ሙሽሪኮች የጦርነት ሜዳውን ትተው ሲሄዱ ረሱል ዓለይሂ ሰላቱ ወሰላም ማነው የሚከተላቸው ብለው ሲጠይቁ ምንም ሳያመነታ በድግ ብሎ ሰይፉን ይዞ ከተከተሉ 7 ሶሓቦች ውስጥ አንዱ ነው። በዚህም አላህ ሱብሓነሁ ወተዓላ ታላቅ አጅር እንዳላቸው አስመልክቶ
በሱረቱ አሊ ዕምራን ላይ የቁርአን አንቀጽ አውርዶባቸዋል። እነዚያ መቁሰል ካገኛቸው በኋላ ለአላህና ለመልእክተኛው የታዘዙት ከነርሱ ለነዚያ በጎ ለሰሩትና ለተጠነቀቁት ታላቅ ምንዳ አላቸው። ይህ ታላቅ ሱሐቢይ ማን ይሆን? ዓቲቃ ረዲየላሁ ዐንሃ የመጣላትን የትዳር እድል አሁን ድረስ ማመን አልቻለችም። አሁን ላይ ግልጽ የሆነላት ነገር ቢኖር ያገባት ሁሉ ሸሂድ ነው የሚሆነው። ገና ሳታገባው ስለሆነ እንደሚለያት ያንን ስለምታስብ ቀድማ ትሳሳለት ጀመር። አሁን አግብቶኝ ትንሽ ሳይቆይ ሸሃዳ ሊያገኝ እንዳይሆን ብቻ በማለት ታስብለታለች። ግን ደግሞ የዙበይር ኢብኑል ዐዋምን ደረጃቸውን ታውቃለች። የረሱል ዓለይሂ ሰላቱ ወሰላም የአክስት ልጅ የነቢይ ሐዋሪ ታሪኩ ተወርቶ የማያልቅ ታላቅ ሱሐቢ መሆኑን ታውቃለች። በበድር ጦርነት ላይ አላህ ሱብሓነሁ ወተዓላ መላኢኮች ሙስሊሞችን እንዲያግዙ በላከበት ጂሃድ ላይ ዙበይር ከራሱ ላይ የጠመጠመውን ጨርቅ ቢጫ ነበር። ታዲያ ሰይድና ጅብሪል የመላኢኮች መሪ ከሰማይ አወራረዱ በዙበይር ምስል ነበር ተብሎ ይነገርለታል። ዓቲቃ ሁሉንም ስለ ዙበይር ጠንቅቃ ስለምታውቅ የረሱል ዓለይሂ ሰላቱ ወሰላም ቤተሰብ ስትገባ ከዙበይር ኢብኑል ዐዋም ጋር ለመጋባት በመወሰን ነበር። ከኒካህ በፊት ዓቲቃ አንድ ሸርጥ አስቀመጠችለት። የዓቲቃ ሸርጥ ወይም ቅድመ ስምምነት መኖሪያ ቤት በስሟ እንዲጽፍላት፣ ኧረ በፍጹም መኪና እንዲገዛላት ወይስ የፈለገችውን ልብስ ለባብሳ ስትወጣ በፍጹም እንዳይነግራት፣ ኧረ በፍጹም። እና ሸርጧ ምንድን ነው? እርሷ ላይ ሌላ ሚስት እንዳይደርብ ወይም የበፊቱን ሚስቱን እንዲፈታ በፍጹም። አዎ የዓቲቃ ሸርጧ አንድና አንድ ብቻ ነበር። የአላህ ቤት መስጂድ ሄዳ የምትሰግደውን የፈርድ ሰላት ሰይድና ዙበይር እንዳይከለክላት ብቻ ነበር። ይህን ደግሞ ማንም ባል ሊነጥቃት የማይችለው የሰይድና ዑመር ኢብኑል ኸጣብ ስጦታ ነበር። ሰይድና ዙበይርም በዚህ ቅድመ ስምምነት ከዓቲቃ ጋር ተስማምተው ኒካሓቸውን አሰሩ። የሚገርመው ነገር አሁንም የመጀመሪያው ሌሊት ለዓቲቃ አስቸጋሪ፣ አሳዛኝና ሆድ የሚያባባ ነገር ነበር የሆነባት። ነገር ግን ነገሮች ከቀን ወደ ቀን እየተለወጡ መጡ። ሰይድና ዙበይር በየቀኑ ለዓቲቃ ያላቸው ውዴታና ፍቅር እየጨመረ መጣ። እንዴት አይጨምርም? አኽላቋ የሚረታ፣ ውበቷ የሚማርክ፣ ያገባችው ባል በሙሉ አላህ የደነገገባትን ሐቆች አሳምራ ሰጥታ ማታ እጇን ወደ ሰማይ ዘርግታ ያ ረብ የባሌን ሐቅ አሟልቼ እንድሰጥ እርዳኝ፣ ያጎደልኩትን ማረኝ የምትል ሴት ላይ እንዴት ውዴታ አይጨምርም? ከዚህ በኋላ ግን ሰይድና ዙበይር ኢብኑል ዐዋም ረዲየላሁ ዐንሁ አዲስ ባህሪ ይታይባቸው ጀመር። ይኸውም ዓቲቃ ላይ መቅናት መጀመራቸው ነበር። ያ ሰላም! ዓቲቃ የነቢዩን ዓለይሂ ሰላቱ ወሰላም የአክስት ልጅና የነቢዩ ሐዋሪ በጦር ሜዳ ላይ ሰይፋቸው ጠላትን እንደ ዛፍ ቅጠል የሚያረግፉትን ጀግና ሰይድና ጅብሪል ጦርነት ሊካፈል ሲወርድ የዙበይርን ምስል ተመስሎ የወረደበትን ታላቁን ጀግና ሱሐቢ ዛሬ ባንቺ እቀናለሁ። ምንኛ አስገራሚ ሴት ነሽ! ከውዴታቸው የተነሳ እንደ ሚስት ብቻ ሳይሆን እንደ ሁሉም ነገር እየተንከባከባት የሞቀ ትዳራቸውን ይመሩ ነበር። ነገር ግን ምን አለ ለረጅም ዓመታት ቢዘልቅ። አላህ ከኛ የተሻለ ውስጥ አዋቂ ነው። ሰይድና ዙበይር በየቀኑ ቅናታቸው እየጎላ መጣና ከአንደበታቸው መደመጥ ጀመረ። አንድ ቀን ዓቲቃ መስጂድ ልትሄድ ስትዘጋጅ ያ ዓቲቃ
ከቤት የምትወጪው እኔ መውጣትሽን እየጠላሁት ነው አላት። እርሷም ከበሩ ተመልሳ ወደ እርሱ በፍቅርና በተረጋጋ መልኩ እየቀረበች አንተ የምትለኝን እሰራለሁ፣ ካላስደሰተ አልሄድም፣ ይኸው አቆሜያለሁ በማለት አባበለችው። ያ አላህ አኽላቃችንን አሳምርልን። ተመልከቱ እስቲ እሷና ባለቤቷ ዙበይር የሚመላለሱትን የቃል መልስ። በትህትናዋ የተማረከው ዙበይር ግን ከሐሳቡ መለስ ሳለና እንዴት ግን እከለክልሻለሁ? ስታገቢኝ እኮ ይህ ነገር መስፈርትሽ ነበር ብለው ከቤት ወጥታ ወደ መስጂድ እንድትሄድ ፈቀዱላት። አብረውም ወጡ። ምርጥ ትውልድ! ምን አይነት ትውልድ ነበር! አንዱ ከአንዱ የሚሻልበት፣ ለኢስላም የሚኖርበት፣ ለኢስላም የሚሞትበት አቻ የለሽ ዘመን። ዓቲቃ ማታ ላይ ለሰላት እንደወጣች ነው። ከመስጂድ ስትመለስ ግን አንድ ነገር ገጥሟት ነበርና በዚያ ነገር ተረባብሻለች። ምን ይሆን ያ ነገር? ዓቲቃ ረሱል ዓለይሂ ሰላቱ ወሰላም የአክስት ልጅ ላይ እያሳደረች የነበረው ተጽዕኖ ወደር አልነበረውም። ሰይድና ዙበይር ግን መቋቋም አልቻሉም። ለሁለተኛ ጊዜ ዓቲቃን መስጂድ መሄዷን መጠላታቸውን ሲገልጹላት ዓቲቃ ይህ ጥያቄያቸውን በቅናት ላይ የተመሰረተና ሊቀይሩት ይችሉ ዘንድ በለዘብታ ቃል የዓዋም ልጅ ሆይ ረሱል ዓለይሂ ሰላቱ ወሰላም ጋር፣ አቡበክር ጋር፣ ዑመር ጋር የሰገድኩበትን ሙሰላይን ለቅናትህ ብዬ እንድተው ከፈለክ እተዋለሁ ብላ ጠየቀቻቸው። ሰይድና ዙበይርም በፍጹም ወላሂ አልከለክልሽም አሉ። ነገር ግን ያደረባቸው ቅናት ቀላል አልነበረም። በጣም ያሳዝናሉ። ለሶላት ከወጣች የምትመለስ አይመስላቸው። ልባቸው አረጋ አለ። ማስገደድ ደግሞ ባህሪያቸው አልነበረም። አትሂጂ ማለትም አይበቃላቸውም። ነገር ግን ይህ ቅናት ወደ የሚያስገርም ድርጊት መራቸው። ከዚህ ቀጥሎ የማወጋችሁ በሰይድና ዙበይር ድርጊት ተገርማችሁ ምንም አይነት በጎ ያልሆነ እሳቤ እንዳታስቡ አደራ እየጠየኩኝ ነው። አረባ ሐሳባችሁም ውል እንዳይል። ምክንያቱም ከረሱል ዓለይሂ ሰላቱ ወሰላም ሷሐቦች ጋር ያለን አግባብ በአደብ መዋብ ይኖርበታል። ነቢያችን ዓለይሂ ሰላቱ ወሰላም ይህንኑ ሰግተው በእጅጉ አስጠንቅቋል። ልብ ብለን እናድምጠው። አላህን ፍሩ። ሷሐቦቼን በሚመለከት እኔ ከሞትኩ በኋላ እስልምናን ለመውጋት እነርሱን ዓላማ ወይም ኢላማ አታድርጓቸው። በሌላ ሐዲስ ላይም ባልደረቦቼን እንዳትሰድቧቸው፣ ነፍሴ በእጁ በሆነው ጌታ እምላለሁ አንዳችሁ የኡሑድን ተራራ የሚያክል ወርቅ ብታወጡ የአንዳቸውንም ደረጃ አትደርሱም አሉ ነቢያችን ዓለይሂ ሰላቱ ወሰላም። ከዚህ አስፈሪ ማስጠንቀቂያ በኋላ እንግዲህ ሷሐቦችን በክፋት ማንሳት ወይም ሊያስብ የሚደፍር ያለ አይመስለኝም። ወደ ዓቲቃ ታሪክ ስንመለስ ሰይድና ዙበይር ረዲየላሁ ዐንሁ ዓቲቃ ላይ ከመቅናታቸው የተነሳ አንድ የሚያስገርም ነገር ሊሰሩ አንድ ቀን የሱብሒ ሰላት ለመስገድ ወደ መስጂድ ስትሄድ ሰይድና ዙበይር ውዱእ አድርገው ወጡና በኒ ሰዓድ የሚባለው ቦታ ላይ አድፍጠው ጠበቋት። በዚያ ጨለማ ስታልፍ ሰውነቷን መታ አድርገዋት በፍጥነት ተሰወሩ። ዓቲቃም ደንግጣ ዞር ብላ ስታይ ማንም የለም። ምን ሆነሃል? አላህ እጅህን ይቁረጠው አለችና በጣም ተደናግጣ የነቢዩ ዓለይሂ ሰላቱ ወሰላም መስጂድ መሄዷን ትታ ወደ ቤቷ ተመልሳ ሄደች። ሰላቷንም እቤቷ ሰገደች። ሰዎች እንዲህ አደብ አጡ በማለት በጣም አዝና ስለደረሰባት ነገር እያሰላሰለች ሳለ ሰይድና ዙበይር እቤት ተመለሰው ምን ነው መስጂድ አላየሁሽም አሏት። አላህ ይዘንልህ የዓብዱላህ አባት፣ ካንተ በኋላ እኮ ሰዎች ተበላሹ።
ዛሬ ለሴት ልጅ መስጂድ ሄዳ ከመስገድ ጓዳ ውስጥ መስገድ ይሻላታል በማለት ከዚያን ቀን ጀምሮ መስጊድ ሄዳ መስገድን አቆመች። ሰይድና ዙበይር በድርጊታቸው ቢጸጸቱም ሊቋቋሙት ያልቻሉት ስሜት ግን እዚህ አደረሳቸው። አቲቃ ሰይድና ዙበይርን ወዳ ቤቷን አሞቃ ትዳሯን አሳምራ በደስታ እየኖሩ ሳለ የአቲቃን ሐዘን ማስረሳት ሳይሆን የሚሸፍኑላት ሰይድና ዙበይር ከልክ ያለፈ ውዴታንና እንክብካቤን በማሳየት ነበር። ያ ነቢያችን አለይሂ ሰላቱ ወሰላም ተንበዮት ያለፉት ትንበያ ወይም ፊትና መዲና ውስጥ እንደ እሳት ሲቀጣጠል ወንድሜን ዓሊ ኢብኑ አቢ ጣሊብን አልወጋም በማለታቸው ብቻ ሰይድና ዙበይር ከፍተኛ ተቃውሞ ከፋሲቆች ገጠማቸው። በዚያም መንገድ ላይ እየሄዱ በአሰቃቂ ሁኔታ በአምሮ ኢብኑ ጃሙዝ በተባለ ፋሲቅ ተገደሉ።